ዛሬ አራት ወሳኝ የሆኑ በዩቲዩብ ላይ ለረጅም ጊዜ ስኬታማ ሆነን እንድንቆይ የሚያግዙን ነገሮች እንነጋገራለን። እንኳን ወደ ሰንዱቅ የዩቲዩብ ቻናል በሰላም መጣችሁ። በዚህ የዩቲዩብ ቻናል ከዜሮ ተነስተን በምን አይነት መልኩ ስኬታማ እንሆናለን የሚሉ ጠንካራ ሀሳቦችን እንወያያለን። ብዙ የዩቲዩብ ጀማሪዎች በመጀመሪያው 3 ወራት ጉዟቸውን ያቋርጣሉ። ለምን ቢባል ምክንያቱም አብዛኛውን ጊዜ ከ100% 90%ቱ አዲስ ጀማሪዎች በመጀመሪያው 3 ወር ተስፋ ይቆርጣሉ። ይህ ለምንድን ነው የሚሆነው? ዛሬ በዚህ የቪዲዮ ዝግጅት መልሱን ታገኙታላችሁ። ምክንያቱም እያንዳንዱ ዩቲዩበር ሲጀምር ወይ የካሜራ ችግር፣ የድምፅ ችግር፣ ወይ ማይክሮፎን ችግር፣ ወይ ደግሞ የማቴሪያል እጥረት አጋጥሞት ሳይሆን እነዚህን ዛሬ በዝርዝር የማስቀምጥላችሁን 4 መሰናክሎችን ማለፍ ሲያቅተው ነው ወደኋላ የሚያፈገፍገው። ከነዚህ ከ4ቱ መሰረታዊ ጉዳዮች መካከል የመጀመሪያው የአእምሮ ዝግጅት ወይም ደግሞ ማይንድ ሴት ነው። ይህ የአእምሮ ዝግጅት ብዙ ጀማሪዎች ልክ እንደ አጭር ርቀት ሩጫ በአጭር ጊዜ ውስጥ ስኬታማ መሆን ይፈልጋሉ። በቂ የአእምሮ ዝግጅት እስካላደረግን ድረስ ዩቲዩብ ላይ ስኬታማ መሆን አንችልም። ምክንያቱም ዩቲዩብ በጣም ትዕግስት የሚፈልግ የአእምሮ ዝግጅት የሚፈልግ በዛ ላይ ደግሞ ቀን በቀን ጉዳዮቹን ወይም ደግሞ በምንሰራባቸው ዘርፎች ላይ ጠንካራ ሀሳብ ይዞ መቅረብ ይፈልጋል። ያ ማለት ደግሞ ልክ እንደ ማራቶን የረጅም ርቀት ሩጫ ነው የሚመሰለው። ስለዚህ መጀመሪያ በቂ የአእምሮ ዝግጅት ወይም ደግሞ በጣም ጠንካራና የማይነቃነቅ ሀሳብና አቋም ይዘን መግባት መቻል አለብን። ያንን እስካደረግን ድረስ ምናልባት ዛሬ ላይ የለቀቅነው ቪዲዮ 10 ሰው፣ 5 ሰው፣ 20 ሰው ብቻ ሊያየው ይችላል። ነገር ግን ጊዜ ሰጥተን ጠንካራ የአእምሮ ዝግጅት አድርገን ወደ ጉዞ ከገባን በኋላ ግን እያንዳንዱ እንቅስቃሴያችን እያንዳንዱ ሂደታችን ፍሬ እያፈራ ይሄዳል ማለት ነው። ስለዚህ የመጀመሪያውና ዋናው የአእምሮ ዝግጅት ወይም ደግሞ ማይንድ ሴታችንን ማስተካከል ይጠበቅብናል ማለት ነው። ስለዚህ እነዚህን የመጀመሪያውን ካለፍን የሚቀጥለው ደግሞ ከውጤቱ ይልቅ በሂደቱ ላይ ማተኮር። ለምሳሌ በምንሰራው ስራ ደስተኛ መሆን የመጀመሪያው ነው። ደስተኛ ስንሆን በዛ ጉዳይ ላይ ጠለቅ ያለ ሀሳቦችን፣ ሰፊ ትንተናዎችን፣ ሰፊ እውቀቶችን ለቻናላችን ተከታታዮች ማቅረብ እንችላለን። ያ ሲሆን ደግሞ ማለት ነው ይህንን እስካደረግን ድረስ እያንዳንዱ የቻናላችንን ተከታታዮች ቪዲዮን በአግባቡ መከታተል ይጀምራሉ። አስፈላጊ የሆኑና ፍሬ ያዘሉ ሀሳቦችን ይዘን ስንቀርብ ደግሞ ሰብስክራይበር እያደረጉ ሂደታችን እያደገ ይሄዳል ማለት ነው። እና ስለዚህ ራሳችንን መጠየቅ ያለብን ዛሬ እንዴት ካለፈው የተሻለ ስክሪፕት ሰራን፣ እንዴት ዛሬ ከባለፈው የተሻለና የተስተካከለ አይዲያዎችን ይዘን ወደ ተመልካቻችን ቀረብን፣ እንዴት ኤዲት አድርገን አሻሽለን ከባለፈው ቪዲዮ ዛሬ የተሻለውን ቪዲዮ እንዴት መልቀቅ እንችላለን የሚለው ላይ ፎከስ እያደረግን ስንመጣ እነዚህ ውጤት ተኮር የሆኑ ነገሮችን ወይም ደግሞ አእምሯችን እያንዳንዱን የለቀቅነውን ቪዲዮ አናሊሲስ ላይ እየገባን ስንሰዋየው ስንት ላይ ካገኘ እያለን ከመጨነቅ ይልቅ በምን አይነት መልኩ ጠንከር ያለና ወሳኝ የሆነ መልእክት እናዘጋጅ በሚለው ላይ
በውጤቱ ላይ ወይም ደግሞ በፕሮሰሱ ላይ ጠንካራ ትኩረት ማድረግ። ይሄ ሁለተኛው ሀሳብ ነው። ከውጤቱ ይልቅ በሂደቱ ላይ ማተኮር። እነዚህን እስካረግን ድረስ ጠንካራ የዩቲዩብ ቻናል እንገነባለን። ሶስተኛው ሀሳብ ደግሞ የስር ነቀል ለውጥ ለማምጣት የግድ መታገስ ይኖርብናል። ስር ነቀል እድገት ወይም ደግሞ የረጅም ጊዜ ለውጥ የሚመጣው በጠንካራ አካሄድ መጀመሪያ በዘረዘርናቸው ነጥቦች የመጀመሪያው ማይንድ ሴት ነው። የአእምሮ ዝግጅታችን ጠንካራ ከሆነ እነዚህ ነገሮች የጠነከረ ሀሳብ ይዘን እንድንጓዝ ያደርጉናል። ሁለተኛው ደግሞ በፕሮሰሱ ላይ ወይም ደግሞ በሂደቱ ላይ ካተኮርን እነዚህን ሁለት ነገሮች ካተኮርን በኋላ ማለት ነው ለውጥ ነው መጨረሻው። ለውጥ ደግሞ ስር ነቀል ለውጥ የሚመጣው ደግሞ ጊዜ ይወስዳል። ጊዜ መውሰዱን ማመን መቻል አለብን። እያንዳንዱ ነገር ጊዜ ይፈልጋል። በጊዜ ሂደት ነው እያደገ ማንኛውም ነገር የሚመጣው ማለት ነው። ይህንን ዘ ሎው ኦፍ ፔሸንስ የሚለውን የትዕግስትን ህግ ወይም ደግሞ በጊዜ ሂደት የሚመጡ ለውጦች ላይ በትዕግስት መጠበቅ መቻል አለብን ማለት ነው። ስለዚህ እነዚህን 3 ነጥቦችን በትክክል እና በተጠናከረ መልኩ ይዘናቸው ወደፊት እየሄድን እስከሆነ ድረስ የዩቲዩብ ቻናላችን ስኬታማ የማይሆንበት ምክንያት አይኖርም ማለት ነው። አራተኛውና የመጨረሻው ማለት ነው አሉታዊ አስተያየቶችን እና ትችቶችን መላመድ። እያንዳንዱ የኛን የዩቲዩብ ቻናል ወይም ደግሞ እያንዳንዱ የኛ ተከታይ ሁሉም ለኛ ፖዚቲቭ አስተያየት ይሰጣል ብሎ መጠበቅ አስፈላጊ አይደለም። የመጀመሪያው ትችት የሚጀምረው በአቅራቢያችን ካሉ ሰዎች ነው። እንዴት ወደዚህኛው ገባህ? እንዴት ዩቲዩብ ልትከፍት ቻልክ? ምን ያደርግልሃል? ለምን ትከፍታለህ? ምን ትሰራለህ? ምንድነው ሀሳብህ? እዚህ ላይ ያቀረብከው ሀሳብ በዚህ መልኩ ትክክል አይደለም፣ በዚህ በኩል ትክክል ነው። ስለዚህ እነዚህን እያንዳንዱን ገንቢ ሀሳቦችን እንደ ገንቢነታቸው ተቀብለን ማስተካከል የሚኖርብንን አስተካክለን ጉዟችንን ወደፊት ማድረግ። ነቃፊ ሀሳቦች ወይም ደግሞ ድጋፍ የማይሰጡ ወይም ደግሞ አጋዥ ያልሆኑ ሀሳቦችን ደግሞ እንደ ኔጌቲቭ ኮመንት አስፈላጊውን ምላሽ መስጠት ያለብንን ምላሽ፣ በትዕግስት ችለን ማለፍ ያለብን ደግሞ በትዕግስት ችለን አልፈን በአጠቃላይ ዩቲዩባችንና ስራችን ላይ ብቻ አተኩረን ወደፊት መሄድ። ሌላው ደግሞ ትችት የሚባለው ጉዳይ ላይ በአጠቃላይ በህይወት ዘመናችን ክፉም ሰራን፣ ደግም ሰራን፣ ጥሩም ሰራን፣ መጥፎም ሰራን በአጠቃላይ ከትችት ማምለጥ አንችልም። አንድ ታሪክ አለ ከዚህ በፊት በተለያዩ ሚዲያዎች የሰማሁትና ያ አሁን የትችትን ጥልቀት የሚያስረዳ በጣም ሰፊ አውድ ያለው ግን ደግሞ ለዚህ ከትችት ጋር የተያያዘ ትንሽ ሀሳብን ሊሰጠን የሚችል ምሳሌ ነው እና አንድ አካባቢ ላይ አባትና ልጅ አህያ እየነዱ ይሄዳሉ እና በዛ ማህበረሰብ አካባቢ ሲያልፉ የተወሰነ አካባቢ ላይ እንደደረሱ የአካባቢ ማህበረሰብ እንዴ እነዚህ አባትና ልጆች አህያ እየነዱ እየሄዱ በዚህ ጠራራ ፀሐይ ለምንድን ነው አንዳቸው ላይ አህያው ላይ አይሰቀሉም ይላሉ። እና ከዛ ይሄንን አባትና ልጅ ይሰማሉ። ይህን በሚሰሙበት ሰዓት ኦኬ በቃ ስለዚህ ይሄ አካባቢ እንደዚህ አይነት ሀሳብ ወይም ደግሞ ትችቶቹን ሲሰጣቸው አባት ያነሱና ልጁን በቃ አህያው ላይ ቁጭ በል እኔ እየነዳው እንሂድ ይሉና የተወሰነ ሲጓዙ እንደገና ደግሞ ከተወሰነ ጊዜ በኋላ ሌላኛው ማህበረሰብ ይነሳና እንዴት ምን አይነት ዘመን ላይ ደረስን? ልጅ አህያ ላይ ቁጭ ብሎ አባት በእግሩ እየሄደ ይላሉ።
ኦኬ ይሄ ስህተት ነው እንደ ይሉና ደግሞ ከተወሰነ ጊዜ በኋላ ይነሱና ደግሞ ልጅ ይወርድና አባት ይሰቀላል። ምን አይነት ጨካኝ አባት ነው! እንደገና አባቱ ተሰቅሎ ልጁ በእግሩ እየሄደ በዚህ ፀሐይ ምን አይነት ግፍ ነው የሚሰራው አባት ይላሉ። እና እንዴ ብለው አሁንም ይወርድ ነው ሁለቱም አንድ ላይ ይሰቀላል። እንዴ እነዚህ ሰዎች ለአህያዋ አያዝኑም እንዴ? እንዴት ይሄንን ያደርጋሉ? እና ሁለቱም ተሰቅለውባት አህያዋ ላይ ሊገሏት ነው እንደ የሚል ሐሳብ ይሰነዝራሉ። በዚህ ጊዜ ሰዎች ተጓዦች ግራ ይገባቸዋል። ይህ ማለት ምንድነው? በቃ የየትኛውንም አይነት ነገር ስንሰራ ትችቶች በግራም በቀኝም አይቀሩም። ስለዚህ ከማንኛውም አይነት ትችት መዳን አንችልም። ዞሮ ዞሮ ግን ምንድነው ዋናው ሐሳብ እዚህ ጋር አሉታዊም አዎንታዊም ሐሳቦችን ለኛ በሚመቸን መልኩ ተቀብለን እኛ ከጉዟችን መቋረጥ የለብንም። ጠንክረን እስከሰራን ድረስ ያሰብነው ደረጃ ላይ እንደርሳለን፣ ወይም ደግሞ ያሰብነውን ግብ እናሳካለን ማለት ነው። በአጠቃላይ ዛሬ ላይ የምናያቸው ስመጥር ዩቲዩበሮች በሀገራችንም ላይ በዓለም ላይም ያሉት በአጠቃላይ አንድ ብለው ሲጀምሩ ከዜሮ ሰብስክራይበር እና ከዜሮ ቪው ነው የጀመሩት። ስለዚህ ይህንን እንቅስቃሴያቸውን ተስፋ ባለመቁረጥ ያለውን ውጣ ውረድ፣ ያለውን ቻሌንጅ፣ ያለውን ታሪክ ወይም ደግሞ ያሳለፉትን እያንዳንዱን ነገር እያንዳንዳቸው እራሳቸው ናቸው የሚያውቁት። ምክንያቱም አንድን ነገር ጀምረህ እስከ ጥግ እስክትሄድ ድረስ የሚያስከፍል መስዋዕትነት አለ። ዛሬ ላይ ወጥተው ሚዲያ ላይ በየቦታው የምናያቸው ያንን እያንዳንዱን ስቴፕ አልፈው ነው። ስለዚህ ዛሬ እኛ ከአንድ ቪው ከአንድ ሰብስክራይበር ከአንድ ላይክ ጀምረን ወደሚቀጥለው መንገዳችን መጓዝ መቻል አለብን። ጠንካራ ሀሳቦችን ማቅረብ መቻል አለብን። ያንን እስካደረግን ድረስ ግን የራሳችን የሆነ ኦዲየንስ እንገነባለን። የስኬት ዋናው ቁልፍ ተስፋ አለመቁረጥ እና በየቀኑ ራስን ማሻሻል። ሰንዱቅ ቻናልን ሰብስክራይብ ማድረግ እንዳይረሱ። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ